እንደነሱ ስላልሆንን ቤንዚን አናርከፈክፍም እኛ። ባለፈው የእኛ ላይ ግን ሲያርከፈክፉ ነበር እነሱ። እንደነሱ ስላልሆንን ቁጭ ብለን እገሌ እንደዚህ አለ እገሌ እንደዚህ አለ አንልም። እዛው ይጨርሱትና ያው ሙዳቸው ተከንቶ የእኛን ሙዱላ ከንተዋል። ምመክራችሁ በቃ ትንሽ ካወኳት ነገር ምመክራችሁ ወንጌላውያን አማኞች ቢ ሜል ላይን ኦኬ፣ ሜል ላይን ሁኑ። ይሄ ወደኋላ የሚመዘዝ ነገር ከሌላቸው አብያተ ክርስቲያናት ውጡና ትራዲሽናል ወደሆኑት ግቡ። ለዚህ ነው እኔ ኦርቶዶክስ ማታስቀናኝ፣ ካቶሊክ ማታስቀናኝ። ባጭሩ ወደ ኦርቶዶክስ እና ወደ ካቶሊክ መመለስ ወደ ግብጽ መመለስ ነው። ተናግረዋል ወይ ዲስቲንክት የሆኑ ፐርሰናሊቲዎች እንዳሉና በን አንድ አምላክ ተብሎ እንደሚጠራ ተናግረዋል ወይ? የስ አዎ ተናግረዋል። ለዚህ ነው አንዴ ቆይ ሪፈረንስ ላምጣ የሚነበብ ማለት ነው። ላነብ ነበር የገባሁት። እንግዲህ ብሩክ ቀርቦ ገብቷል። እሺ ተቀመጡ እየገባችሁ። እሺ እንቀጥል። አንዴ ላውጣ። እሺ አይ ቲንክ አግኝተኸኛል ይመስለኛል አይደል? ልክ እንደ ክርስቲያን ማለት በሶስት አካላት ተገልጦ የሚኖር አንድ በጽሁፎቻቸው ውስጥ ተናግረዋል ወይ? ወይም በአጭሩ የአንተን የሆነ ጂሰስ ትምህርት የማይመስል ነገር አውርተዋል ወይ? አንተ ሞዳሊዝም ነው የምታስተምረው፣ አንድ አምላክ አንድ አካል ነው የምትለው። ስለዚህ እነሱ ደግሞ አይ አንድ አምላክ አንድ አካል ሳይሆን አንዱ አምላክ በሶስት አካላት ብለው አውርተዋል ወይ? ታስ ዘ ፖይንት። እሺ የመጀመሪያው እማመጣለህ እሺ አንዴ ተጽፎ የተቀመጠለች እና እሷን ለማምጣት እየሞከርኩ ነው ያዘጋጀሁት። እሺ የት ሄድክ? እሺ የት ሄድክ? ላክ ድጋሚ አንዴ ችግር የለውም። እሺ እንደዚህ ይነበባል። እንዴት ያምኑ ነበረ? ስላሴን እንዴት ይረዱ ነበር? ኦር በሶስት አካላት ተገልጦ ያለ አንድ መለኮትን እንዴት ያምኑ ነበረ የሚለውን የሰከንድ ሴንቸሪ ዳት ሚንስ ሐዋርያቱ እንዳለፉ ኢሚዲየትሊ የመጣ አባት ነው። የኛው ኢራኔስ ማለት ነው። ሰከንድ ሴንቸሪ ላይ ኤርሊ ሰከንድ ሴንቸሪ ላይ የነበረ አባት ነው። አጌንስት ሄሬሲስ 10:1 ላይ ማለት ነው። እንዲህ ብሎ ያስቀምጣል። ይቅርታ ዲሳይፕል የ12ቱ ዲሳይፕል ነበር ስለ ከነሱ ስር የተማረ ነው። ከ12ቱ ስር ያ ሐዋርያቱን በአካል የሚያውቅ ደን ከነሱ የተማረ ተብሎ የሚታመን ማለት ነው። ምን ይላል? በ115 የነበረ ነው። ዳት ሚንስ ጆን ከሞተ ምናልባት ከ10 ዓመት በኋላ ይመጣ ማለት ነው። በ115 ጀምሮ የነበረ ማለት ነው። ያማ ተማሪ ነበረ። የነ ፖሊካርፐስ እና የነ ክሌመንት ምናምን በህይወት የነበሩ ኤርሊ ዲሳይፕሎች በህይወት በነበሩበት ታይም የነበረ ነው። እሱን ጉግል አድርጋ ብራዘር 115 ላይ የነበረ ማለት በህይወት ያውቃቸዋል፣ ሲመላለሱ ያውቃቸዋል ማለት ነው። ኦኬ አይ ስለ እኔ ቅድም የጠየኩት ሜቢ ስፔሲፊክ ለመሆን ቴፍሎስንም ልጠራው ስለምችል እኔ ስፔሲፊክ ያረኩት ማን ነው? ከ12ቱ ስር 5 ናቸው አይ ቲንክ ካልተሳሳትኩኝ። ከ5 ውስጥ ነው የፈለግኩት እንጂ ከነ ፖሊካርፕ ስር የተማሩ ሳይሆን ከ12ቱ ስር ኦኬ ልጥቀስልህ ሜቢ ላውጣ። እሺ ቀጥል። ፖሊካርፕ አግናቲየስ ቆይ ከምሳሳት ላውጣውና ልንገርክ። ሜቢ ዋይፋይ ያስቸገረኝ ነው። ብቻ ፖሊካርፕ፣ አግናቲየስ፣ ክሌመንት ኦፍ ሮም ሁለቱን እየጠፋብኝ። ሁለቱን እንግዲህ አንተ ብትሞላበት። ለምንድን ነው ወደ እነሱ ማጥበብ የፈለግከው?
ለምንድን ነው እንደዛ ያልኩት? ከ12ቱ ስር ተምረዋል የሚባሉት እነሱ ስለሆኑ እነሱ እንደዚህ ብለው አስተምረዋል ወይ ከአንዳንድ ሰዎች ስለሰማሁኝ ነው እንደዚህ አስተምረዋል የሚል ሉተራን ስላጋጠመኝ ለመጠየቅ ያልን የገባው። ግዴታ ወደ እነሱ መጥበብ የለበትም። ምክንያቱም እያንዳንዱ ዶክትሪን ላይ ዲቴል የሆነ ነገር አውርተዋል ብለን ስለማናምን ነው። እኔማ እኮ ግዴታ እነሱ ማድረግ አለባቸው እያልኩኝ ወይ የሚል ጥያቄ ነው እንጂ ፎልስ ነው ማለት አይደለም። እነሱ አላሉም እና ፎልስ ነው ማለት። ስለዚህ አታጥብበው። አሁንም ኤርሊ ሴንቸሪ ላይ ነበረ ነው። አሁን ኢራኔስ እየጠቀስኩልህ ያለሁት ወደ 100 በቃ ኤርሊ ሰከንድ ሴንቸሪ ማለት ነው። ኢሚዲየትሊ ሰከንድ ሴንቸሪ ሲጀምር የነበረ ሰው ነው። የመጀመሪያዎቹ ፈርስት ጀነሬሽን ክርስቲያኖች ምን ያምናሉ የሚለውን በትክክል ከሱ ማዳመጥ እንችላለን። ምክንያቱም ኮንቨርት ያደረጉ ክርስቲያኖች በህይወት ያሉበት ዘመን ላይ የነበረ ሰው ነው። የመጀመሪያዎቹ ክርስቲያኖች በህይወት በነበሩበት ዘመን ላይ የነበረ ሰው ነው። እሺ ለማንኛውም እሱኛውን እንደ እንትን ማቅረብ ትችላለህ። ግን እዛኛው ውስጥ አሁን እነ ፖሊካርፕ እና ኢግናቲየስ እና ክሌመንት ኦፍ ሮም ሁለቱን የጠፋብኝ ከ5 እንደሆነ አውቃለሁኝ። አይኑር ከነሱ ውስጥ አለ ወይስ የለም? አይኑር ግን የአንተን አርጊመንት ሰብስቴንሽት አያደርግም። ምክንያቱም አንተ በፈለክበት መንገድ እንዲሄድልህ ፈልጋል። 5ቱ ለምሳሌ የቱ ጋ ነው? ለምሳሌ እኔ ስጠይቅ ማለት ነው የቱ ጋ ነው አብ ወልድ ነው ወልድም አብ ነው ብሎ የቱ ጋ ነው ያስተማሩት? 5ቱን ብቻ ከነሱ አውጣና አሳይ። አይደለም 5ቱ ብቻ መደዳውን አባቶችን ጥቀስ ብለህ አንድ አጠቅስም። አንተ ግን አሁን ሳጠበው አንተ የጠየቀውን ጥያቄ ሳጠበው ከ5ቱ አባቶች መካከል ማን ነው? አብም ወልድ ነው ወልድም አብ ነው መንፈስ ቅዱስም አብ ነው አብም መንፈስ ቅዱስ ነው ሞድ ኦፍ ኤግዚስታንስ ነው ብሎ ያስተማረ ከ5ቱ አምጣልኝ እንደማለት ነው። ችግሩ ግን አይደለም ከ5ቱ ካሉ አባቶች በሙሉ አታመጣም። ያው ወላጅ አልባ ስለሆናችሁ ማለት ማምጣት አትችሉም። ግን በጣም አጠበባችሁ። አሁን አጠበብከው። ለምን ጥቅም እንዳጠበብከው ነው አሁን እየገባኝ ያለው ነው። እኔ እኮ አሁን ለመማር እንጂ እኔ እኮ ልከራከርክ ወይም ደግሞ እንደዚህ አይነት ለመማር እንደሱ አይደለም። ለመማር ኤርሊ ክርስቲያንስ ምናምን ነው። ምክንያቱም እያንዳንዱ ከዛ እንትን አረኮ በጣም በመደዳው አባቶች አሉ። የመጀመሪያዎቹ ፖስት አፖስቶሊክ የሚባሉ ከዛ በኋላ ደግሞ የመጡ አባቶች አሉ። ሰከንድ ሴንቸሪ ላይ ሰርድ ሴንቸሪ ላይ የመጡ አባቶች አሉ። በጣም ጨመቀውና ኮንደንስ አድርገህ ከ5ቱ አፍ ካልሰማሁት ይሄ ለመማር ሳይሆን የሆነች ነገር ካገኘው ነጥብ ካገኘው የሚል ነው። መማር አይደለም። ቅድም ነግሬ ካልነበረም ሉተራን እንደዛ ብሎ ስለተናገረ ለማረጋገጥ ነው። ከአንተ የተሻለ ታውቃለህ ብዬ ስለማምን ከአንድ ሉተራን ነው የሰማሁት እና እነ ፖሊካርፕ አስተምረዋል የሚል ሌተራቸው ላይ አይቻለሁ ስላለ እኔ ደግሞ አላየውም እና እሱን እንድታረጋግጥልኝ እንጂ አይተናል። እነ ፖሊካርፕ ሌሎችም ኤርሊ እንትን ላይ ነበሩ። አሁን እንደምናምነው አብ ዲስቲንክት ፐርሶናሊቲ እንዳለው አድርጎ አድረስ ያደረጉ ወልድ በአጭሩ የአንተ ሞዳሊዝም የለም። በቃ ማለት ያለው ምንድን ነው? አብ ዲስቲንክት ፐርሶናሊቲ ነው፣ ወልድ ዲስቲንክት ፐርሶናሊቲ ነው፣ መንፈስ ቅዱስ ዲስቲንክት ነው። አድረስ ሲያደርጉ በዛ መልክ ነው አድረስ የሚያደርጉት። ያንተን ሞዳሊዝም አታገኘውም ከሰባሌዎስ ውጭ ማለት የለም። በቃ ባቸው አሁን እኔ ዲቤት ለማድረግ ትንሽ ካወራኝ ብዙ ቤት ስላወረዱኝ አሁን ከአንተ ጋር ለመከራከር ሳይሆን አለ ወይስ የለም ሌተራቸው ላይ ዲስቲንክት ፐርሰን አስቀምጠዋል ወይ አላስቀምጡም? አለ በቃ ዲስቲንክት ፐርሶናሊቲዎችን አድረስ ሲያደርጉ ደን ዋን ጋድም አፊርም ሲያደርጉ አለ በቃ ዳሲ አሁን ብሮ ማስረጃ ብለኝ ላምጣልህ ብዬ አይደል የገባሁት? ማስረጃ ትበለኝ። መች አስነበብከኝ? መጀመሪያ ቅድም ያመጣ እሺ አንብብ። አይ ከ3ቱ አልሆነልኝም፣ ከ5ቱም አልሆነልኝም። ለዛ ግዴታ ከ5ቱ መሆን የለበትም። ቅድም እኮ ብለሃል። ከ5ቱ ካልሆነ አሁን እኮ ልክ አይደለም እያልኩ አይደለም እኮ። ከ5ቱም ካመጣ ጥሩ እኮ ነው። ግን እኔ አሁን ከ5ቱ አለ ወይ የሚል ጥያቄ ፈጥሮብኝ ሌተሩ ላይ አለ ወይ የሚለውን የእውቀት እኮ አሁን እኮ እሺ ከነሱ አምጣልኝ እኮ አመጣልሃለሁ ብዬ እኮ ገብቼ ይዤ መጣሁ እኮ። አንተ አሁን አምጣ ላይ ነው ያለው። እንዳነብ ራሱ አልፈቀድክም። እሺ ላዳምጥ። ይቅርታ ሚውት አድርግ። እሺ ከዛ አንተ ምን ታደርግልኛለህ መሰለችን? ሳታረግ አትወጣም። ያንተን ሞዳሊዝም ከሙሉ አባቶች ታሳይኛለህ። ሚውቱን አንሳ እንዴ አንሳ ሚቱ አግሬሲቭ ባትሆንና ቀስ ብለን እናውራ። ችግር የለም ብሮ። እኔ እንዲህ ነው የማወራው። ጓያ ድምፄ ተንደርፉል ነው። እንደዚህ ነው የማወራው። እኔን የማታውቀኝ ከሆነ በቃ በዚህ መልክ ልመደኝ። ይሄን እየተዘጋጀ ጠብቅ። የአንተን ሞዳሊዝም
ከሰባሊዎች ውጭ አንድ የቤተክርስቲያን አባት የሚጠሩ የቤተክርስቲያን አባቶች አሉ በሙሉ ከነሱ ውስጥ አንድ አባት አምጣና ታሳይኛለህ። አንድ ነው ያልኩህ። በቃ አሁን እሺ ማስረጃን ስጠኝ አንተ። በቃ ቆይ ተስማማን ወይ? ማስረጃን አንተ ምን ሆነ ነው? እኔ እኮ እሺ ብዬ ገብቼ አዘጋጅቼ ቁጭ ብዬ አንተን እየጠበቅኩ ነው ያለሁት። አሁን የኔ ጥያቄ ነው፣ ከዚህ በኋላ ልቀጥል ማለት ነው። ካሉ አባቶች አንድ ታመጣለህ በተራ ማለት ነው። እሺ ከእናንተ አባቶች ሳይሆን ከኛ አባቶች ነው የሚመጣው። ኧረ አባት የለህም አንተ አባቶች አትበል። እስከ ሰንድ ሰርች ድረስ አሁን እንድትለኝ አልፈልግም። እስቲ አንድ አባት ጥቀስ ሞዳሊዝምን የተናገረልን። ወላጅ አልባነ ስትባል በቃ ወላጅ አልባነ የለህም። ሞዳሊዝም ተርቱሊያንን ብንጠይቀው ከአንተ የተሻለ ይነግረናል ይመስለኛል። 31 ቻፕተር ሲጽፍ ተርቱሊያን አንተን ያምናል። እኔ እንደዛ ወጣኝ እንዴ? ተርቱሊያንን ብትጠቅስ አልክ እኮ አንተ አንድ ወላጅ የለህም። አንድ ወላጅ አንብባ አታውቅም ወንድሜ። 31 ቻፕተር አጌንስት ፐረክሰስ ብሎ የጻፈውን ጽሑፍ አላነበብከው እኮ? እሱ 31 ቻፕተር አጌንስት ፐረክሰስ ከአንተ ህይወት ጋር የሚያገናኘው አለ ወይ? አዘ ሞዳሊስት ኦንሊ ጂሰስ ከአንተ ህይወት ጋር የሚያገናኘው ሞዳሊስት፣ በመጀመሪያ ደረጃ ሞዳሊስት ሞናርኪያል ሞዳሊስት እኮ ከአንተ ህይወት ጋር የሚያገናኘው ነገር አለው ወይ ተርቱሊያን? እሺ አሁን የኔ ማስረጃ ስጠኝና ከዛ እኔ ልቀጥል አይሻልም? አንተ የአንተን ሞዳሊዝም ካሉ አባቶች በሙሉ አንድ አባት ጠቅሰህ ታሳይኛለህ። አር ዩ ሬዲ ፎር ዳት? እሺ ታሳይኛለህ? አዎ እሺ እንቀጥላለን። አሁን ግን ማርክ እንድታደርግልኝ የምፈልገው አንተም ከአምስቱ እንድታመጣልኝ ነው። እኔ አሁን አምስቱ ስላላሉት ልክ አይደለም ማለት ነው። የመጀመሪያዎቹ ተብሎ የሚታሰቡት ከእነሱ አነብልሃለሁ። አሁን ጀስት ሚውት አድርግና አንተ የአንተን ሞዳሊዝም የሚመስል ሞዳሊዝምህን አይደለም የሚመስል ታመጣለህ ከአባቶች። አለዚያ ወላጅ አልባነትን ቆይ አንዴ ኦርፋንነትን አረጋግጠን እንሄዳለን ማለት ነው። አሁን ሚውት አድርግ፣ እኔ ላንብብ። እሺ ሜቢ አደራ ልልህ የምፈልገው አንተ እንድታስረዳኝ ሳይሆን ሌተሩ እንዲያስረዳኝ ነው የምፈልገው። ይቅርታ በቃ ሌተሩ እንደፈለገ ትረዳለህ። እኛ ዲስቲንክት ፐርሶናሊቲዎችን አፕሩቭ እንዳደረጉ አት ሴም ታይም ደግሞ በዋን ጋድ እንደሚያምኑ እሱ ነው ፕሩቭ ማድረግልህ። አለቀ። ኋላ ላይ የመጡ ቴዎሎጂካል ኡሲያንና ሃይፖስታሲስን ምናምን እሱ እንዲያወሩ አይጠበቅም። እሱን እነሱን ኤክስፕሌን ለማድረግ ፈርዘር ቴዎሎጂካል ዴቨሎፕመንት ነው። ግን ከእነሱ ጋር የማይጋጭ ኮንሲስተንት የሆነው ነገር ምንድን ነው? 3 ዲስቲንክት ፐርሶናሊቲ አለ፣ 1 ፐርሰን የለም። ኤንድ ዋን ጋድ ደግሞ አለ። ኢሴንሱ ዋን ነው፣ ደን ፐርሶናሊቲዎቹ ዲፍረንት ናቸው የሚለውን አድረስ ያደረጉበትን መንገድ ያንን አሳያለሁ። በቃ አለቀ። ከነዚህ አምስቱ ካልካቸው ውስጥ አንድ ሁለቱን አውጥቼ አሳያለሁ። አንተ ከነሱ ከአምስቱም በኋላ ከመጡትም ሞዳሊዝምን የሰበከ አንድ አባት ታሳያለህ። አንድ አባት ብቻ፣ ሌላ ምንም ታሳዩ ነገር የለም። አንድ አባት ብቻ ታሳያለህ። አለዚያ ወፍ ዘራሽ ወላጅ አልባ የሚለውን ፕሩቭ አድርገን እንሄዳለን። አሁን የራሴን ላንብብ፣ እንቀጥል። እሺ የመጀመሪያው ኢራኔስ በ115 አካባቢ የኖረ ኢሚዲየትሊ ከጆን በኋላ እንግዲህ የተነሳ አባት ነው። የሚከተለውን ይናገራል። የእውነተኛይቱ ቤተክርስቲያን አምልኮ ምን እንደሆነ፣ እንዲህ ነው የምናመልከው፣ እንዲህ ነው የምናምነው የሚለውን ነገር በሌተሩ ላይ አስቀምጧል። ምን ብሎ እንደው ባክግራውንዱን በዚህ መልክ እናስቀምጥ። በ115 ዓመት ተወልዶ በ190 ዓመተ ምህረት ሞተ። በልጅነቱ የሐዋርያው ዮሐንስ ደቀ መዝሙር ከነበረው ከፖሊቃርፐስ እግር ስር የተማረ እንዲሁም የሊዮን ቤተክርስቲያን ሊቀ ጳጳስ የነበረ ሰው ነው። የሊዮን ቤተክርስቲያን ሊቀ ጳጳስ የነበረ ሰው ነው። እንዲህ ይላል። ምን ይላል? ክርስቲያኖች ምን ያምናሉ? ስለዚህ ስለ ሶስቱ አካላትና ስለ አንድ መለኮት ምን ያምናሉ? ይኸው እንደዚህ ይላል። ቤተክርስቲያን በዓለም ሁሉ እንዲሁም እስከ ዓለም ዳርቻ ድረስ ብትበተንም ቤተክርስቲያን ከሐዋርያትና ከእነርሱ ደቀ መዛሙርት የተቀበለችውን የሚከተለውን መሰረተ እምነት ነው። ምንድነው ከሐዋርያቱ የተቀበሉት የሚከተሉት መሰረተ እምነት? ሁሉን ቻይ የሆነና ሰማይና ምድርን የፈጠረ እንዲሁም ባህርን በእነዚያም ውስጥ የሚኖሩትን ሁሉ የፈጠረ አንድ እግዚአብሔር ደን በእግዚአብሔር ልጅ በአንዱ በኢየሱስ ክርስቶስ አንድ እግዚአብሔር ደን በእግዚአብሔር ልጅ በልጁ በኢየሱስ ክርስቶስ ለድነታችን ሲል ትስብእት የሆነ በመንፈስ ቅዱስ የእግዚአብሔርን ዘመን በነቢያቱ ያበሰረ
እንዲሁም የተወዳጁን ጌታችንን የኢየሱስ ክርስቶስን ምጽአት፣ ከድንግል መወለድ፣ ሕማም፣ ከሙታን መነሳት፣ በአካለ ሥጋ ወደ ሰማይ ማድረግ ሁሉን አንድ አድርጎ ለመሰብሰብ በአብ ክብር ከሰማይ መገለጥ፣ አብ ሆኖ መገለጥ አይደለም፣ በአብ ክብር ከሰማይ መገለጥ፣ የሰው ልጆችን ሁሉ በአዲስ አካል ከሙታን ማስነሳት፣ ይኸውም ክርስቶስ ኢየሱስ ጌታችንና አምላካችን እንዲሁም አዳኛችን ንጉሳችን መሆኑን በማይታየው አብ ኢየሱስ ክርስቶስ አምላክ መሆኑን በማይታየው አብ ፈቃድ በሰማይና በምድር ከምድርም በታች ያለ ጉልበት ሁሉ እንዲንበረከክ ምላስም ሁሉ ለኃጢአት ተብሎ ብሎ እንደተሰዋ እንዲመሰክርለት ነው። አንድ እግዚአብሔር እናምናለን። አባቱ አለ፣ በአባቱ ተልኮ የመጣ አለ፣ ደን በመንፈስ ቅዱስ፣ ከዛስ አንድ እግዚአብሔር ደግሞ አለ። ስለዚህ ዋን ጋድን አቴስት አድርገዋል። ደን አት ሴም ታይም ደግሞ ስሪ ፐርሶናሊቲዎችን በዚህ እናምናለን። ይሄ ከመጀመሪያዎቹ ከሐዋርያቶቹ የተቀበልነው እምነት ነው ይላል ማለት ነው። እምነት ነው አንድ እግዚአብሔር እንዳለ፣ ደን የእግዚአብሔር ልጅ ኢየሱስ ክርስቶስ እንዳለ፣ ደን በአባቱ በአብ ክብር አብ ሆኖ ይመጣል ሳይሆን በአባቱ ክብር ይመጣል፣ ደን በመንፈስ ቅዱስ ያ የተመሰከረለት እያለ ይቀጥላል። አሁን ከአምስቱ አይደለም የጠቀስ ነው። ኢሚዲየትሊ ከአምስቱ ጋር የነበረ ተማሪ ላይ ነው የጠቀስ ነው። ይሄንን ወደ አምስቱ እንሂድ። ኦኬ የት አለ? ኦኬ እንሂድ። ክሌመንት ኦፍ ሮም ነው አንዱ። ኦኬ ክሌመንት ኦፍ ሮም ነው። ኦኬ 96 ዓመተ ምህረት ላይ ነበረ ነው የዮሐንስ ኮንቴምፖራሪ ማለት ነው። ምን ይላል? ፈርስት ክሌመንት ላይ ማለት ነው። ምን ይላል? ኦኬ ሶሪ ሳይቴሽኑን አላመጣሁም። አንዴ ሳይቴሽኑን አላመጣሁም። እንትናቸው ብቻ ነው ከላይ ያለው። እሺ አንዴ ይሄድ ላክ ድጋሚ አይ ቲንክ ኢስ ኔትወርክ ነው። አንድ ቀን ለህዝቡ ጤና ግድ ነው። እሺ አሁን አግኝቻለሁ። ሶሪ ኦኬ እንቀጥል። የመጀመሪያው ክሌመንት ኦፍ ሮም ነው። ፈርስት ክሌመንት 58:2 ላይ ነው። እንደዚህ ይላል as God lives and the Lord Jesus Christ lives. ጋድ የሚለውን ከግሪኩ እሳቤ ጋር አንድ ላይ የይዞ ለማን ነው አትሪቢዩት የሚያደርጉት? ለአብ ነው አትሪቢዩት የሚያደርጉት። አዲስ ኪዳናችንም አንድ ላይ አያይዞ ለአብ ስለሆነ ቲዮስ የሚለውን በብዛት ለወልድም ተጠቅሟል፣ ለመንፈስ ቅዱስም ተጠቅሟል። በብዛት ግን የሚጠቀመው ለአብ ስለሆነ አፖስቶሊክ ፋዘሮችም ለአብ አያይዞ ነው ሲናገሩ as God lives or the Father lives። ሄዳችሁ ኮንቴክስቱን ማየት ትችላላችሁ። በጣም ቀላል ነገር ስለሆነ ማለት ነው። as God lives and the Lord Jesus Christ lives and the Holy Spirit። ስለዚህ ፋዘር ኤግዚስት ያደርጋል፣ ሳን ኤግዚስት ያደርጋል and Holy Spirit ኤግዚስት ያደርጋል። 3 persons እንዳሉ ሲናገር እናያለን። ምን ላይ? ፈርስት ክሌመንት 58:2 ላይ ማለት ነው። ኦኬ እንቀጥል። ኢግናቲዮስ ኦፍ አንቲዮክ አግናጢዮስ ማለት ነው 110 ላይ ነበረ ነው። ያኛው 96 ላይ ነበረ ነው። 96 ላይ ከላይ ነው ምንድን ነው አሁን ዋን ኢሴንስ የሚለው አይደለም የተዳሰሰው። 3 ፐርሶናሊቲዎች አሉ። as God lives also the Son also lives
ኤንድ ደ ስፒሪት ኦልሶ ይላል ማለት ነው። ስፒሪትም አለው ኤግዚስተንስ አለው እሱም በዚያ አለ የሚል ነገር ይናገራል። ኢግናቲዮስ ወር አግናጢዮስ ኦፍ አንቲዮክ ማለት ነው ምን ይላል? ሌተር ቱ ኤፌሲያንስ 7:2 ላይ ማለት ነው። ሌተር ቱ ኤፌሲያንስ 7:2 ላይ ባዶ መሬት ሲሆን አንዴ ባዶ መሬት ደግሞ ሲሆን በፊት ዝም ብሎ እስከ ይሄ 100 ካሬ ማህበሩ እስከ 1 ሚሊዮን ተሽጦ ነበር። የክልሉ አውሬ እሺ እንደዚህ ይላል። ብራዘር አለ ከላይ እንትን ፖዝ ያደረገ ነገር እያየሁ ነው ያለሁት አለው። እሺ ከስልክ ወጣል። እሺ ምን የሚል ነገር ይናገራል? ሌተር ቱ ማግኔሲያንስ 13:1 እና ሌተር ቱ ኤፌሲያንስ 7:2 ላይ ሶስቱን ሐሳቦች አንድ ላይ ጨፍለቅ አድርጎ የሚይዘው አለ። እዛ ጋር አሁንም የሰባሎሳውያንን ትምህርት ድባቅ የሚመታ ነገር ይናገራል። ምን እያለ there is one physician who is possessed both of flesh and spirit። አንድ ፊዚሻን አለ፣ አንድ ሐኪም አለ፣ አንድ አዳኝ አለ። ፊዚሻን የሚለውን በዛ ያዙ። then አካልና ምንድነው ስጋና መንፈስ ያለው both made and not made ፍጡር ምን ነበረ ይዱ ምን ነበረ አማርኛው ፍጡር ወይ ፍጡር ነው። ፍጡር ወይ ፈጣሪ ፍጡሩም ፈጣሪም የሆነ both made and not made ፍጡር የሆነውን የያዘ ፈጣሪም የሆነ God existing in the flesh እግዚአብሔር በስጋ የተገለጠ ማን ፍጡር ወፈጣሪ የሆነ ኢየሱስ ክርስቶስ ይልና አያይዞ ምን ይላል? in the unity of God the Father ከአብ ባልተነጠለ ይሄ ፍጡር ፈጣሪና ፍጡር የሆነው then ስፒሪትና ፍለሽ የሆነው then God exists in the flesh የሆነው in the unity of God the Father ነው የሚኖረው and of Jesus Christ his son ይላል። አሁንም እየተዳሰሰ ያለው ምንድነው? ፐርሰናሊቲዎቹ ኦር ሃይፖስታሲስ ብቻ ነው እየተዳሰሰ ያለው። ኦኬ ግን ምን አይተናል? የተነጣጠለ ነገር እንዳለ እንደሚያምኑ አይተናል ማለት ነው። ኦኬ ፖሊካርፕን እንየው። አንተም ፖሊካርፕን ስለሆነ ደጋግሜ እየጠቀስክ ያለው ፖሊካርፕ ምን ይላል? ማርቲርደም ኦፍ ፖሊካርፕ 14:2 ላይ ማለት ነው። ማርቲርደም ፖሊካርፕ 14:2 ላይ I praise you for all things ስለ ሁሉ ነገር አመሰግናለሁ። I bless you ባርካለሁ። I glorify you through the eternal and the heavenly high priest I praise you እያለ ያለው ማንን ነው? አብን ነው። አሁንም ኮንቴክስቱን ሄደን መጽሐፉ ስላለ ወደ ላይና ወደ ታች ማየት እንችላለን። I praise you for all things አብን አንተን አመሰግናለሁ ይልና I glorify through the eternal ዘላለማዊ በሆነው እና heavenly high priest ሰማያዊ በሆነው ሊቀ ካህን በኢየሱስ ክርስቶስ your beloved son በተወደደው ልጅ አመሰግናለሁ። የዘላለም ልጅ በሆነው ከዘላለም ካንተ ጋር ባለው እያለ ሲናገር እናያለን ማለት ነው። ሌላው ያው እንትኖችን ስለሆነ ግለሰቦችን ስለሆነ የፈለከው ምናልባት ዲዳኬ መጥቀስ ይቻላል። ዲዳኬ ምን እንደሚል የመጀመሪያዎቹ ሐዋርያቶቹ ትምህርት ተብሎ የሚታሰብ ነው። ኤግዛክትሊ እነሱ ጽፎታል የሚለው ኮንሰንሰስ የለውም። እነሱን መጥቀስ ይቻላል። ኦኬ እነሱን መጥቀስ ይቻላል። ግን ያው የፈለከው እንደዚህ ግለሰቦች ስለሆነ ማለት ነው። እነዚህ ፐርሰናሊቲውን በተመለከተ እንደዚህ ነጣጥለው ይናገራሉ። በዛም ሆነ በዚህ ኦንሊ ጂሰስን የሚመስል ነገርም አላወሩም፣ ሊያወሩም አይችሉም እያለ ይቀጥላል ማለት ነው። እሺ ማስ ኦኬ ጨረስክ? መቼስ ልቀጥል አልጠራሁም። አይ ልቀጥልም ትችላለህ የሚል ሀሳብ ስላለኝ ሜቢ እንደዚህ የምትበጣጠስ ከሆነ አስወጣለሁ። አይ ልትቀጥልም ትችላለህ ብዬ ስለማስብ ዩካን አሁንም ማስወጣት ትችላለህ። ውጣ ከዚህ ሁለተኛ እንደምንደዚህ ምንም አልሰማም። ባይዞ ወጥቷል። የሆነ ካውንተር የሆነ ነገር ፍለጋ ሄዷል። ካውንተር ፍለጋ ሄዷል። ላወራ ነው ነገር ካውንተር አርጊመንት ካለ ላክ። የኔም ብቻ ሰምተህ መሄድ ስለሌለብን የምትከራከረው ነገር ካለ ግን እንትን አትበል፣ አትቀነጣጠስ፣ በስርዓቱ አውራ። እኔ በጣም ነው የሚደብረኝ እንደዚህ አይነት ነገር።
ጨርሼ ስሙን ጠራው። ጨርሰሃል? ምናልባት ልትቀጥል ስለምትችል ነው። እንደሚበጣጠስ ሰው አይመቸኝም። ለማንኛውም ወንዱን ቆፍጠን ብለህ አውራ። አለኝ አርጊውመንት አጌንስት አርጊውመንት አለኝ የምትል ከሆነ ግባ። ይኸው ኢንቫይት አድርጌሃለሁ። በስርዓቱ ኮሚኒኬት እያደረግ፣ ምክንያቱም የእኛን ሰምተህ ብቻ መሄድ የለብህም። ይህንን አምናለሁ። ስለዚህ አይ ስቲል ናው ትሪኒቲን አያሳይም፣ ስሪ ፐርሰናሊቲን አያሳይም፣ ዋን ጋድ የሚለውን አያሳይም። እንዲሁ ዝም ብሏችሁ የእነሱን በሌላ ገልብጣችሁ ነው እየተረዳችሁ ያላችሁት ምትል ከሆነ ካውንተር አርጊመንት አቅርብ። አንድ ነገር ግን ፕሩቭ የምናደርገው ሞናርኪያል ሞዳሊዝም በለው ኦንሊ ጂሰስ በለው ሰባሊያኒዝም በለው አታገኝም። ኤርሊ ቸርች ኮንፊርምድ የሆኑ ፋዘሮች ውስጥ አሁን የራስን ካውንተር አርጊመንት ማቅረብ ትችላለህ። ኦኬ በመጀመሪያ ስጀምር ምንድነው እኔ አንተን ባህሪ ተቀብዬ ነው አይደል? አንተ አሁን ለምሳሌ ጨዋለሁ እንደዚህ ነው ጎርነን አድርጌ ነው ማውራው እያልክ ነበረ እኮ። እሱ አይደለም በእግዚአብሔር አሁን ፖይንቱ ላይ ሄድ በእናትህ። አሁንም በጣም አኖ የሚያደርግ አይነት አፕሮች ነው ያለ። ሌላ ቤት አስወጥተውኛል፣ ቦልኮኛል። እንኳንም ቦለኩ። አሁንም ራሱ የሆነ አፕሮች በጣም ቦለኩኝ አላልኩም ከይቅርታ ጋር ሜቢ የእነሱን ውሸት ሳጋልጥባቸው ያወርዱኛል። እሱ ደግሞ አጋልጠ ነው ውሸት ዋው ተባለው ሳይ ውሸት ለማጋለጥ አቅሙ ደረሰ ማለት ነው። ቀጥለው ተራንም ችሎ የለ እኔም እችላለሁ ይመስለኝ። ወደ እንትኑ ስመጣ ወደ ፖይንቴ ስመጣ ምንድነው ከቅድም ጀምሮ እያልኩ የነበረው አንተ እንድታስረዳኝ አልፈልግም ነበር ያልኩት። በመጀመሪያ ደረጃ ሌተሩ እንዲያስረዳኝ ነው የምፈልገው። ሶስተኛ ፐርሰን የሚል ነገር ጠቅሰዋል ወይ እነዚህ ሰዎች? እንደ ተርቱሊያን ማለት አልገባህም ወይስ የተርቱሊያንን ጽሑፍ አላነበብክ? ሜቢ እንግዲህ እኔ አጌነስት ፈረክሰስ የሚለውን ብቻ ስላነበብኩኝ አላውቀውም። ሌላውን ግን እስካሁን ያቀረብካቸው እንዳለ ማስረጃዎች ለምሳሌ ዲዳኬን ልጠራ ነበር። ጸሐፊው የማይታወቅን ጽሑፍ መጥራት አሁን እዚህ ጋር አስፈላጊ ነው ብዬ አላምንም። አለመጥራትንም ደስ ብሎኛል። ብሮ ሜንሽን ያረኳቸውን ካውንተር አርጊመንት ካለ አቅርብ፣ አለዚያ እንደዚህ አትሽከርከር። እሺ ሁሉንም አሁን ያቀረብካቸውን ማለት ነው። ፐርሰን የሚል ነገር አይተናል። ስሪ ዲስቲንክት ፐርሰን የሚል ነገር አስቀምጠዋል። ይዱ መቀጠል ትችላለህ። ፐርሰን አካል የሚለው ኦኬ፣ አካል ሶስት አካል የሚል ነገር ስለ አካል አውርተዋል። አንተ እንደዚህ ብለህ ስለ እግዚአብሔር አብ እዚህ ጋር ዩኒቲ ታስረዳኝ። አካል ስንል ምን እያልን ነው? እሱን አንተ ታስረዳኛለህ። ታዲያ ሳታውቅ ነው እንደዚህ መተህ እንትን የምትለው? ምን ጥስጥስ ነው? በእናትህ ሂሩታ ከዚህ ሲያስጠላ። አንተ የምትለውን አላሉም። ፐርሰን ሲባል ምን ማለት ነው? እሱን አንተ ታስረዳኛለህ። ከቤቱ ቦልኩልኝ። ይሄ ልጅ የት አለ አሁን? አንዴ ላግኝ። አግኝቻለሁ። ሂሩታ ከዚህ ሁለተኛ እንዳትመጣ። ሲያስጠላ። ሂሩታ ምን አይነቱ ነው? በእግዚአብሔር ፐርሰን ምን ማለት ነው? ፐርሰን ስንል ምን እያልን ነው? እሱን አንተ ታስረዳኛለህ። እኔ ፐርሰን ምለውን ነው እያሉ ያሉት። ምክንያቱም ፐርሰናሊቲ ማለት አንዱን ከአንዱ ነጥሎ አድረስ ማድረግ ነው። ዳስ ዋት ዊ ኮል ፐርሰናሊቲ አይደለ እንዴ? እሱን አንተ ታስረዳኛለህ። ቀድማችሁ ለምን አልነገራችሁኝም? እንደዚህ እንደነበረ ገና ሳይመጣ ነበር መቦልኮ። ቀድማችሁ ለምን አልተነገራችሁኝም? ይህን ቀድሜ ነበር መቦልኮ። እኔ ደስ እያለኝ እንደመቦልክ ታውቃላችሁ። እንዲህ የሚበጣጠስ አንደኛ ምንም የወንድ ቁመና የለውም። አጉል እየተበጣጠሰ ነው የሚያወራው። ሁለተኛ አይዲያውን አድረስ ማድረግ አይችልም። ኢትስ ዲስካስቲንግ። ይዱ ቀጥል። እኔ የሆነ አርጊመንት ካለው እንዲቀጥል ነበር የፈለኩት። ጤነኛ አይደሉም እኮ ጂሰስ ተከታይ እኮ አብዛኞቹ እንትና ጤነኛ አይደሉም። እንዴት ነው ማን አሎ ማን እንዴት ነው? እግዚአብሔር ይመስገን። አንዳንድ ነገር እንድናወራ ብዬ ነበር። የሆነ ነገር ልበል እሱ ያለው ላይ ያ የሱ ላይ ሌላ እኛ የምናወራቸውን ኢሹዎች ማታ እናወራለን። ማታ ገባለሁ። ያው መጽሐፉንም እያየው ነበር ባለፈው እና ወይ በልታውክ
እሱ ያለው ላይ ስንነሳ ኤርሊ የሆኑ ክርስትና ላይ ምን አይነት ነገር ነበረ? ሰዎቹ ሞር ለትሪኒቲ የሚቀርቡ ናቸው ወይስ ደግሞ ከትሪኒቲ የራቁ ናቸው የሚል ነው። አሁን በምንም አይነት መልኩ ኒቂያዊ የሆነን ስላሴ አርቲኩሌት የተደረገን ስላሴያዊ ገለጻ ወስደን አባቶች ጋር መፈለግ አንችልም። በጉባኤ እንኳን ጉባኤ ሊሰበሰብ ይቅርና በትክክል ማምለክ የማይፈቀድላቸው ጊዜ የነበሩ አባቶችን ስለሆነ እያወራን ያለን። ቤተክርስቲያን ተሰብስባ ይሄ ነው እምነቴ ብላ እስክትወስን ድረስ ባለው ውስጥ ወደኋላ ሂደን ስናይ አባቶች ለየትኛው ይቀርባሉ የሚል ነው እንጂ ፐርፌክት ካልሆኑ ብለን እንትን አንልም። ግን አባቶች ጥንታዊ የነበሩ አባቶች ምን አይነት ካራክተር ነበራቸው ወይም ለትሪኒቲ ጋር በተያያዘ ምን አይነት እይታ ነበራቸው ሲባል አብዛኞቹ ትራይ ፐርሰናል የሆነን አካል በቃ ይገልጻሉ። ትራይ ፐርሰን 3 አካልን የሚክዱ አይደሉም አብዛኞቹ። አንዳንዶቹ ዝቅ አንዱ ዝቅል ምናምን የማድረግ ሊታይባቸው ይችላል ኦር በተቃራኒ። ነገር ግን የእነሱ ይሄ አብ ራሱ ወልድ ነው፣ ወልድ ደግሞ መንፈስ ቅዱስ ነው የሚል የመቀየር ትምህርት ያለባቸው አባቶች ግን በጣም ራዲካል የሆነና የማይሆን ብልግናዊ የሆነ ባህሪ የነበራቸው አባቶች ነበሩ። ለምሳሌ ኖተስ የተባለ ሰው አባት አንድ ቤተክርስቲያን ይመራ የነበረና እኔ ሙሴ ነኝ ወንድሜ ደግሞ አሮን ነው ብሎ ያስቸግር ነበር ቤተክርስቲያን ውስጥ እና ወንድሙን ይዞ ይሽከረከራል። በቃ ስልጣን ሁሉ የኔ ነው ምናምን አይነት ስታፍ የሚጮት ሰው ነበረ ኖተስ። እሱ ነው የሞዳሊዝም እምነት አመንጪ። አባቶች እዩት እስኪ እንኳን ትምህርቱ እውነት ሊሆን ባህሪው ራሱ ልክ አይደለም እንደዚህ ከሚል እንትን ምንድነው ጠጋበኛ ሰው እንዴት ነው እውነተኛ ትምህርት የምታገኙት እያሉ እንትን ይተቹ ነበር አባቶች። ግን ተቀባይነት አሁን አብዛኞቹ ተቀባይነት ያላቸውን አባቶች ካየን ግን ሁሉም በሚባል ደረጃ አብን፣ ወልድን፣ መንፈስ ቅዱስን የተለያዩ አካላት በድነትና በፍጥረት ውስጥ ደግሞ የተለያየ ድርሻን ይዘው ይሰሩ የነበሩ የተለያዩ አካላት አድርገው እንደሚያስቀምጡ ምንም ጥያቄ የሌለው ነገር ነው። ይብቃኝ። እኔ ልሰማ የፈለኩት እንግዲህ አልተርናቲቭ ልጁን መልሼ ያስገባሁት አልተርናቲቭ የሆነ ትወት መስማት አለብን። የራሳችንን ብቻ አውርተን እንትን ማለት የለብንም። ኤርሊ ፋዘሮች እንዴት ተረዱት? አንድ እግዚአብሔር እንዳለ እናምናለን። ከሐዋርያቱ የተቀበልነው እምነት ይሄ ነው። ክርስቲያኖች በመላው ዓለም የተበተኑትም ያምኑቱ ይሄንን ነው የሚለውን አመጣን። አንድ እግዚአብሔር እንዳለ ጋን ያ እግዚአብሔር አባት እንደሆነ ወልድ እንደሆነ መንፈስ ቅዱስ ራሱን በስሪ ፐርሶናሊቲ የገለጠ እንደሆነ እናምናለን የሚል ነገር ተቀምጧል። አሁን የኢሪያኔስ ጽሁፎች ውስጥ አንተ የምትለውን ፐርሰን እና ኤሰንስ የሚል አልመጣም። ነይ ሄቨን ግቢ እስኪ ነይ ግቢና አንዳንድ እንትኖችን ታስረድናል። እስኪ ነይ ግቢ ነይ ግቢ። ወላጅ አልባ ናችሁ አለን። ወላጅ አልባ ናችሁ፣ የላችሁም ወላጅ። ድንገት ነው የበቀላችሁብን። ድንገት ነው የበቀላችሁብን። ሊመዘዝ አይችልም። ትምህርታችሁ ወደኋላ ሊሄድ አይችልም። አይ ትድረቅ ችግር ያቸው ስለሆነ ማለት ነው። ግን ወጥረን ለመያዝ አትሊስት ትመቻለች ብትገባና እንደው አይ ወላጅ አልባ አይደለንም፣ ኧረ እናትና አባቶች አሉን፣ ከዛ ነው የመጣ ነው የሚል ነገር ማሳየት ከቻለች አንድ ነገር ነው። ሞዳሊዝምን ታሳየን ባጭሩ። ኤርሊ ቸርች ጋዘር የሚያደርጉት ሞዳሊዝምን ያምኑ እንደነበረ ታሳየን። ወላጅ አልባ ነሽ፣ በቃ ወላጅ የለሽም፣ ይህንን አምነሽ መቀመጥ ነው፣ አለቀ። ምንም አንቺን የሚመስል ክርስቲያን የለም በቤተክርስቲያን ታሪክ። ጆ አማንሻ አይ እንትን ሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 16 ነው አይደለ? ልባችሁን በመልካም ስራ ያጽኑት የሚለው ጳውሎስ አሁን ፐርሰን የሚባለው ነገር የለም ሲለው ልጅ ኢየሱሶች በእርግጥ እኔ አንዳንዴ ይጨንቀኛል። የሚጨንቀኝ ምን መሰለ፣ በየትኛው ባይብል ነው የሚያወሩት?
ብዬ እሱ ነው እኔ ሁሌ ጥያቄ። አሁን ኦል ጂሰሶች በምን መጽሐፍ ቅዱስ ነው አሁን የሚያወሩት? ማለት መጽሐፍ ቅዱስን እንግዲህ ከእናት ቋንቋ ወደ ተለያየ ቋንቋ የሚተረጉሙ ሊቃውንት አሉ። እንደዚህ እየተቀባበሉ የመጡ አባቶች አሉ። ክርስትናው ላይ አለ። የት ውስጥ ናቸው? ከየት ነው የምትመዛቸው? ከቄስ ተክሌ ውጭ የኢትዮጵያውን ማለት ገብተዋል። ስለዚህ አንዳንዴ ይጨንቀኛል። እንዴት አድርገው ነው መጽሐፍ ቅዱሱን ባይቀበሉ አይገርምም? ምን አድርገው ነው የሚመልሱልህ? ልባችሁን ያጽኑት በበጎ ስራ በመልካም ስራ የሚለው ከዚህ በፊት አውርቻለሁ እና የ1954ቱን ትርጉም ነው የሚቀበሉት። መጽሐፍ ቅዱስ የሚተረጉም ስኮላር የላቸውም። አይገርምም? አንድ ድርጅት ናቸው። በሚሊዮን የሚቆጠር ተከታይ ያላቸው ወርልድ ዋይድ ማለት ነው። በሚሊዮን የሚቆጠር ተከታይ ያላቸው በቃ ትልቅ ቤተ እምነት ነው። መጽሐፍ ቅዱስ የሚተረጉም ሊቅ የላቸውም። ጌታ ምስክሬ፣ እኔ እሽኮረምማለሁ። እኔ ጥፍሬ አድጓል። ጥፍር መቁረጫ እስካሁን ስላልገዛው ማለት ነው። እና አሁን ጥፍሬን በልቼ ጨርሳለሁ። አንድ ትራንስሌሽን የላቸውም። የእኛን ነው የሚጠቀሙት። ኬጂቪው ማለት ነው የ1954ቱን በኢየሱስ የ1950 የእኛ ሊቃውንትና ታሪኩን ከፈለጋችሁ ማለት የእኛ ሊቃውንት በተለይም ከአንግሊካን ቤተክርስቲያን የነበሩ የነገረ መለኮት ምሁራንና የኦርቶዶክስ ቤተክርስቲያን ሊቃውንት ኃይለ ሥላሴ የበላይ ጠባቂ ሆኖ ከግሪኩና ከዕብራይስጡ ትራንስሌሽን እንዲሰራ ኤንድ ኬጂቪም ደግሞ እንዲመሳከር ተደርጎ ማለት ነው ትራንስሌሽን ተሰራ። እሱ ነው 1954 የሚባለው አሮጌው ትርጉም የሚባለው ማለት ነው። እሱን ነው የሚጠቀሙት። እኛ መጽሐፍ ጽፈን ሰጠናችሁ፣ እኛ ተርጉመን ሰጠናችሁ፣ እኛኑ መልሳችሁ ትከራከራላችሁ። ከባድ ነው ማለት ቢያንስ አሁን እንትኖች ምንድን ናቸው? ጆሆቫ ዊትነሶች በጣም ከልቲስቲክ የሆነ እንትን ያላቸው ሪጅድ የሆነ እምነት ያላቸው መናፍቃን ናቸው። but they have their own Bible translation አዲስ ዓለም ትርጉም የሚባለው the new world translation የሚባለው ቢያንስ ሰርተዋል። ግሪክና ዕብራይስጥ የሚያነቡ ስኮላርስ አሏቸው። ቴክስቹዋሊ ታማኝ ባይሆኑ ማለት ነው፣ ለቃላቱ ታማኝ ባይሆኑ ለዶክትሪናቸው እንዲመች አድርገው አጋድመው አወላግደው ቢተረጉሙ ሊቃውንት አሏቸው። እናንተ ሊቃውንት እንኳን ተክሌ እኮ ነው ሊቃውንታችሁ፣ ሊቃችሁ ተክሌ ነው። እኔ በምን ሞራል ነው ልታወሩ የምትመጡት? አባቶች ምናምን እያላችሁ ማለት በምን ሞራል? ዝንብ ወተት ውስጥ ገባ ቀጭ ቀጭ አድርጌ በላው የሚለው ነው የእናንተ ሊቅ እኮ። አለቀ። አንዴ ኢየሱስ ኮት ነው፣ አንዴ ጎማ ነው፣ አንዴ አብ የለበሰው ቱታ ነው ምናምን። ዋት ይሄ ነው የእናንተ ሊቅ። ባይብል እንኳን ጽርዕ ቃላትን አንብቦ የመጀመሪያዎቹን ዋናዎቹን እናት ቋንቋዎችን አንብቦ መጽሐፍ ቅዱስን ትራንስሌሽን የሚሰራላችሁ ሊቅ እንኳን የላችሁም። አየር ላይ ተንጠለጠለ ማለት ነው። አየር ላይ ተንጠለጠለ። እዚህ መታ አባት ምናምን አትበለኝ። የለህም አባት የለህም። ቤዚክ የሆነው ክርስቲያን ዶክትሪኖች ላይ ፋንዳሜንታል ነገር የምታስቀምጡበት ማለት ነው። እንትና እንዳለው እንትና ወደኋላ እንዲህ ጠቅጠቅ እያደረጋችሁ የምታስቀምጡት ላይ ነው የላችሁ። የኢንተርፕሬቲቭ ልዩነት ቢኖረን እንኳን ወደኋላ መሄድ እንችላለን። እኛ በካቶሊክ ውስጥ ሆነን ያው ዲቮርስ አድርገን ማለት ላይ ተለያይተናል እንዳለ ይታወቃል። we were in a Catholic church። ዲያግራሙን ራሱ ካያችሁ በቃ ይመጣና ወደ ጎን ኢስተርን ኦርቶዶክሲ እና ካቶሊክ እንደዚህ ይለያያል። ደን ከካቶሊክ ውስጥ ደግሞ የኛ ቅርንጫፍ እንደዚህ ይወጣል። ዳሴ ቆርጠ መጣል አትችልም። የለም ፕሮቴስታንት የለም ማለት አትችልም። ከአንዱ አንዱ ዲቫይድ መደረግ አለመኖር ተብሎ የሚጠራ ከሆነ ኢስተርን ኦርቶዶክሲ እና ካቶሊክ መገንጠሉ ከአንዱ አንዱ የለም ወደ ማለት ትርጉም መምጣት አለበት አይደል እንዴ? ከካቶሊክ እኛ መውጣታችን የላችሁም ታሪክ ውስጥ የሚያስብል ከሆነ ኢስተርን ኦርቶዶክሲ እና ኦርቶዶክሲ የሚባለው ኢስተርን ወይም ግሪክ ተብሎ የሚጠራው ወደ አንድ ዳይሬክሽን የሄደውና ካቶሊክ ተብሎ ወደ አንድ ዳይሬክሽን ሄደው ተገንጥሏል አይደለ? ስለዚህ
የተገነጠለው አካል የሆነ እኔ አንዱንማ ይዤ ሄጃለሁ እኔ አልተቀየርኩም ከኔ ላይ ነው አንዱ ተገንጥሎ የወጣው የሚለው የተገንጥሎ የወጣውን አካል ወደኋላ መመዘዝን አይከለክልም። አለቀ። ስለዚህ እንዲህ ለሁለት ተከፈለ፣ እየመጣ ነበረ። ኢስተርን ኦርቶዶክስ ይሆናል ኤንድ ኦኬ ኢስተርን ኦርቶዶክስ ይሆናል። ከዛ በኋላ ደግሞ ካቶሊክ ሆኗል። ከዛ ውስጥ ደግሞ እኛ እንመጣለን ማለት ነው። ኦኬ እኛ እንመጣለን። ስለዚህ ክሌም ማድረግ እንችላለን፣ ሂስትሪን ክሌም ማድረግ እንችላለን። ልክ እንደ እንትን ነው። ጋቢ ኖርትላንድ ደስ የሚል ነገር ያስቀምጣል እንትን ላይ ፕሮቴስታንት መሆን ማለት ምን ማለት ነው የሚል መጽሐፍ አለው። ኦኬ ፕሮቴስታንት መሆን ማለት ምን ማለት ነው የሚል መጽሐፍ አለውና እዛች ላይ አንድ አናሎጂ ይጠቀማል። ለምሳሌ ባልና ሚስት ዲቮርስ ቢያረጉ ኢማጂን ባልና ሚስት ዲቮርስ ቢያረጉ ሁለቱ አንድ ናቸው ተብሎ ይጠሩ ማለት ነው። እንግዲህ ከዚህ በኋላ ሁለት አይደሉም። they are no more two, they are one in the sight of God ማለት ነው አይደል? አንድ ተብሎ ነው የሚጠራው። ኦኬ ደን ዲቮርስ ሲመጣ እንዲህ አንድ ሆኖ ሲመጣ የነበረው ነገር ለሁለት ይከፈላል። ከዛ ምንም አልነበረንም ማለት ይችላል። እዚህ ጋር የነበረው ምንም ከአንቺ ጋር ተያይዞ ወደኋላ የሚጠራ ምንም ነገር የለኝም ብሎ መካድ ይችላል ወይ ነው ሰውዬው? አይችልም። ከአንተ ጋር ተያይዞ የሚጠራ ነገር የለኝም ብላ መሸምጠት ትችላለች ወይ? አትችልም። ዲቮርስ የሚያመጣው የራሱ የሆነ ኢምፓክት አለው። በሴትዮዋ ህይወት ውስጥም ኤክስ ዋይፍ ላይም ኤክስ ሀዝባንድ ላይ የሚያመጣው ኢምፓክት አለ። ግን አብሮ የነበራቸው ነገር ወደኋላ መጠራት የሚችል ነው። ለዛ ነው ንብረት ክፍፍል ቢባል እንኳን አብረን እያለ ነው የመጣው የሚል ነገር ይመጣል ማለት ነው። ስለዚህ ወደኋላ ክሌም ማድረግ ይቻላል። this is how we can claim ማለት ነው። ኦኬ ና እስራኤል ግባ አለዛ ኮምታለሁ ብትል እንደቅድሙ ጓደኛ እሸኛለሁ በብሎክ ና ግባ ኢየሱስ አብ እንደሆነ ይላል። ና ግባና አብ መሆኑን አሳየኝ። ኦኬ ስለዚህ እኛ እንደዚህ ክሌም ማድረግ ድጋሚ ከኮመት እቦልካለሁ ግባና አውራ እኔ እንደዚህ ነፃነት ሰጣለሁ። እንግዲህ ግባና አርጊው አርግ አብ መሆኑን አሳየን መጽሐፍ ቅዱስን ይዘህ ማለት ነው። አለዛ ኮሜንት ላይ ጀግና እጫወታለሁ እኔ ቤት ላይ ትበራለህ ማለት ነው በብሎክ። እሺ ስለዚህ we can claim that we can claim the history ማለት ነው the history of the church አባቶችንም ክሌም ማድረግ እንችላለን። ደን እዛ ላይ መጨቃጨቅ እንችላለን። ኦንሊ ጂሰስ ጋር ሲመጣ ኦኬ ኦንሊ ጂሰስ ጋር ሲመጣ ሜጀር ትምህርታቸው አንደኛ አሁን ምንድነው ኢሴንስ ኦፍ ጋድ ነው አይደል? እግዚአብሔር ማን ነው የሚለው ነው ዋናው ትምህርት። በቃ ክርስትና ውስጥ እግዚአብሔርን ዲፋይን አድርገን ነው የምንጀምረው። ኦኬ እግዚአብሔር ማን ነው ምንድን ነው ተብሎ ነው የሚጀምረው። እግዚአብሔር ማን ነውና ምንድን ነው የሚለውን እናንተ የምተነትኑበትን መንገድ አንድ አባት ማምጣት አትችሉም። ቸርች ውስጥ ያለ ማለት ነው አንድ አባት ማምጣት አትችሉም። ዳስ ዋይ ወላጅ አልባ ናችሁ ወፍ ዘራሽ ናችሁ ምንለው እኛ ማምጣት እንችላለን። የኤሪያንስን ሳናላ ምጥን እንውጣለን የተናገረውን ነገር ከሐዋርያት የተቀበልነው ክርስቲያኖች በዓለም ሁሉ የተበተኑት የሚያምኑት እንዲህ ነው አንድ እግዚአብሔር እንዳለ ኤንድ የእሱ ልጅ እንዳለ ኤንድ በመንፈሱ በኩል ያ እንደተገለጠ። ኦኬ አንተ ያንን ሞናርኪያል ሞዳሊስቲክ የሆነውን ነገር ማምጣት ትችላለህ ወይ? አትችልም። ዶንት አርጊው ዊዝ ሚ። ባይብላችንን መልሱ ደግሞ ካላችሁ ሌላ ፈሉ። ቢያንስ ኦርቶዶክስ እና እኛ መጠን አምጡ። እኛንን የተረጎምነው መጠቀማችሁ እናንተ እንደዚህ እንድትፈቱ አይደለም፣ እኛ እንደዚህ የተረጎምነው። ኦኬ ኢማጂን በዚህ መልክ ላስቀምጥላችሁ። የሆነ ዲዘርቴሽን ሰራችሁ፣ ዶክተራል ዲዘርቴሽን ኦር የማስተርስ ቴሲስ ሰራችሁ። እናንተ ተረድታችሁ እናንተ አንብባችሁ ጭንቅላታችሁን አድክማችሁ የሰራችሁት ዶክተራል ዲዘርቴሽን ላይ አንዱ መጥቶ እንደዚህ ነው እያለ ኮሜንት ሲሰጥ ማለት ነው እናንተ ካሰባችሁበት ውጪ መብት አለው እንደዛ ማድረግ አለው ወይ? እናንተ ደክማችሁ እናንተ አንብባችሁ የሆነ ዴፊኒሽን እንዲህ ነው ብላችሁ መመረቂያ አስቀመጣችሁ። ከዛ የሆነ ሰው ይመጣና እንደዚህ ለማለት ፈልጎ ነው እንጂ እንደዚህ አይደለም እያለ የእናንተ ኦሪጂናል ኢንተንት ላይ ኮሜንት ማድረግ ይችላል ወይ? አይችልም። መብት የላችሁም። ኢቨን ባይብልን የመንካት መብት የላችሁም። ካኑ ኢማጂን ዳት። ምክንያቱም የኢትዮጵያ መጽሐፍ ቅዱስ ማህበር ውስጥም የላችሁም። ይሄን ታውቃላችሁ ምዕመናን። እንደው ሄቨን ኖራ ገብታ አለን ይሄ ውሸት ነው አማን አንተ እንደው ዝም ብለህ ትቀደዳለህ ምናምን ብትለኝ ደስ ይለኛል። ነይ ግቢና አውሪ። አይ ቲንክ አለች መሰለኝ ወይን ከላዩና እያየች ነው። ነይ ግቢና አውሪ።
የመጽሐፍ ቅዱስ ማህበር ውስጥ እንኳን የለሽም። ስለዚህ መጽሐፍ ቅዱሳችን አትጠቀሙ። ፕላጃሪዝም ነው፣ ሌብነት ነው። ይሄ ሌብነት ነው። እኛ በህብረት ካቶሊክ፣ ኦርቶዶክስና ፕሮቴስታንት ያለበት በህብረት ሆነን ያን መጽሐፍ ቅዱስ አሳትመን ከግሪኩና ከዕብራይስጡ ተመሳክሮ ይሄ ነው የእግዚአብሔር ቃል ብለናል። ማን ስልጣን ሰጥቷችሁ ነው የምትነኩት? ኦንሊ ጂሰሶች እዚህ ውስጥ ያላችሁ ማን ስልጣን ሰጥቷችሁ ነው የእኛን መጽሐፍ ቅዱስ የምትነኩት? ኬጂቪን ከእናንተ ህይወት ጋር ምን አገናኘው? ለምንድን ነው የምትጠቀሙት? ይሄ እኮ ሌብነት ነው። ንብረታችንን አትንኩ። ካላችሁ ሊቃውንት ካላችሁ ሄዳችሁ አስተርጉሙና ምናምን ትርጉም በሉና የኢትዮጵያ ሐዋርያት ቤተክርስቲያን በምናምን የታተመ ብላችሁ አስቀምጡ። የእኛን ኢንተንት እና የእኛን ቴዎሎጂካል ነገር አሰርት ያደርግልናል ብለን የምናምነው ከዛ ውስጥ ዶግማዎቻችንን የምናወጣውን መጽሐፍ ይዛችሁ ግን ለእናንተ የሚመች ነገር ገለብጣችሁ የማውጣት መብት የላችሁም። አትንኩ። መጽሐፋችንን አትንኩ። ታሴት ማለት የምንችለው ተቃራኒ ሀሳብ ያላችሁ ኦጂዎች ግቡ ነው። የቅድሙ ልጅ ነው እንደዚህ ቦታ አድርጎ እያናገረኝ ያለው ሞቆኛል። ያለበኝ ነውና ተቃራኒ ሀሳብ ያላችሁ ግቡ። ኦጂ ሆናችሁ ብቻ ግቡ። አንድ 2 ደቂቃ ልጠብቃችሁ። አንተ በቃ ኢቨን ስኮላር ብሎ የጻፈውን ተመልከቱ። ኤስኮላር ብሎ ነው የጻፈው። አይሻለም? ፓብሎ ኤስኮባር ኤስኮላርስ በተከማቸ ወይም ሊቃዊት በተሰበሰበ አይደለም እውነት የሚገለጠው፣ እውነት የመገለጥ ጉዳይ ነው ይላል። አይሻልም? የመገልበጥ ገብታ ታውራ። ሁለተኛ ጽፋል እንዳጽፍ ቦልካለሁ ብዬ ጽፋል። አሁንም ትገባለህ አትገባም? ሶስተኛ እድል ልስጥህ። ሶስተኛ እድል ልስጥህ። አግባ። ኤስኮላርስ ብለህ የጻፍከው ልጅ አግባ። ስኮላር ስለሌላችሁ እኮ ነው ኤስኮላርስ ብለህ ራሱ የጻፍከው። አማኒ ምን እንደሚሉ ታውቃለህ? ሎጂካቸው መጽሐፍ ቅዱስ የእግዚአብሔር አይደለም እንዴ ይላሉ እኮ። የእግዚአብሔር ነው፣ ግን ደግሞ በአደራ የሰጣቸው ህዝቦች አሉት። ቃሉን የሰጣቸው ህዝቦች አሉ፣ የእኔ የሚላቸው ማለት ነው። መጽሐፍ ቅዱስ የእግዚአብሔር ነው፣ ልክ ናችሁ፣ ግን እንካችሁ ብሎ የተሰጣቸዋሉና ለእናንተ ተሰጥቷቸዋል። የተቀበሉት እነማን ናቸው? እሱን ማውራት ያለባችሁ። ቀጥል። ያንን የተቀበሉት እናንተ እንደምታምኑት ያምኑ ነበር ወይ? ተቀብለው ቴክስቶችን ሲያነቡ ኢየሱስ አብ ነው ብሎ ነበር። ይገርም እኮ ቃሉን የተቀበሉት ኤስኮላርስ ያልነበራቸው ሲያነቡት እኔና አብ አንድ ነን የሚለውን ክፍል ሲያነቡ ኢየሱስ አብ ነው እያለ ነው ብለው ፈተዋል። አልፈቱም። የለም እንደዛ የሚባል ነገር። ዳስ ዋይ ወላጅ አልባ ወፍ ዘራሽ ናችሁ። በቃ ቤዚክ የምትሉትን ናውሌጅ ኦፍ ጋድን የምተረጉሙበት መንገድ ጭራሹኑ በክርስትና ውስጥ አይታወቅም። ጭራሹን ማለት ነው። ብቻችሁን ናችሁ አይላንድ ላይ ማለት ነው። የሆነ አይላንድ ላይ ብቻችሁን ናችሁ። ኧረ አይደለንም፣ ሐዋርያዊት ነን። ኑ ሐዋርያቱ እንዴት እንዳስተማሩ ግቡና ነገሩ። ሸዋስ አሳዩ። የለም ስለዚህ ኦንሊ ጂሰስ ላይ ፎከስ አደረገ። የቅድሙ ልጅ ተሳካለት። ይሄድና ጆ ይሄድ፣ በኋላ እንገናኛለን። እሺ ማታ እንትን ስል ጆ ከአንተ ጋርም በኋላ እንገናኛለን። አሁን ኢንዲፐንደንት የሆኑ ጥያቄዎችን ልቀበል፣ ሌላ የሆኑ ማለት ነው። ከኦንሊ ጂሰስ ሀሳብ ውጭ የሆነ ነገር ግቡና ጠይቁ። የግል የሆነ ሀሳብ ያላችሁ እሺ፣ ሌትስ ጎ። የተለየ ሀሳብ ያላችሁ ከአሁኑ ውጭ የሆነ ሀሳብ ያላችሁ ሰዎች
ላኩ ገስት። እሺ ዘሪው እንደምን አለ? እንደምን እግዚአብሔር ይመስገን ደህና ነኝ። ምን ጥያቄ አለ? በጣም አመሰግናለሁ ወንድሜ። አሁን በተናገርከው ላይ ስለ መጽሐፍ ቅዱሱ እነሱ በመጣጣቸው ስላልከው ከኦንሊ ጂሰስ ጋር ተያይዞ የተነሳ ሀሳብ ስለሆነ ጨርሰናል። ሌላ የመጽሐፍ ቅዱስ ሀሳብ አለ? አይ እሱ ነው ትልቅ እንትን አስተያየት ለመስጠት ብዬ ነው። ምንድን ነው እምነትህ? እኔ ወንጌል አማኝ ነኝ። ይህ ቸርች ነው? የትኛው ዲኖሚኔሽን? አሴምብል አሴምብሎ። መሰለህ አንተ ሌሎች ጥያቄ ያላችሁ ሰዎች ምላክ ያላችሁ ከዚህኛው እሺ ኤፌሶን ከዚህኛው ሀሳብ ውጭ የሆነ ማለት ነው። አሁን ከምናወራው ከሆነ ጂሰስ ምናምን ሀሳብ ውጭ የሆነ የመጽሐፍ ቅዱስ ጥያቄ ያላችሁ ሰዎች እዛ ላይ ዲስከስ እናድርግ። እሺ ቀጥል። መጽሐፍ ቅዱሱ እንደምናውቀው እግዚአብሔር አምላካችን ለሰው ሁሉ የሰጠው መጽሐፍ ነው እና እነኚህ ሰዎችም ቢጠቀሙበትም ምንም ችግር የለውም። ይህን መጽሐፍ ቅዱስ መጠቀማቸው እኮ ወደ እውነቱ እንዲመጡ ይረዳቸዋል። እና የትኛው እውነት ላይ እንዲመጡ ረዳቸው? የትኛው እውነት ላይ እንዲመጡ ረዳቸው? እውነቱ እኛ የምናምነው ነገር ላይ እንዲደርሱ ይረዳቸዋል። ምክንያቱም እነሱ ይህን መጽሐፍ በመጠቀማቸው ወደ የትኛው ትክክለኛ እውነት መጡ? እንዲመጡ ይረዳቸዋል። እስካሁን ምን ረዳቸው? ወደ በሚሊዮን የሚቆጠር ፎሎወር አላቸው። ዲኖሚኔሽናቸውን በጣም ብዙ ነው። የኢትዮጵያ ያለው ራሱን የቻለ ነው። ዩፒሲ ተብሎ ዩናይትድ ፔንቴኮስታል ቸርች ምናምን ተብሎ ዓለም ላይ በጣም ብዙ አሉ እና ዲኖሚኔሽንም አላቸው። ስለዚህ ያንን ተጠቅመው 66ቱን ተጠቅመው ወደ የትኛው እውነት መጡ? እስካሁን ለአንተ ስለዚህ መጠቀም አለባቸው እንድትል ምን አይነት እውነት ላይ መጡ እናሳዩ። እኔ ምንም እንትን የፊገር ማስረጃ የለኝም። አንተ ላልከው ቢኖረው ይኖራል። ስለዚህ አይ ቲንክ ማውራት የለብንም መስል አባት። ስለዚህ ማስረጃው ከሌለ መሰለኝና ደሳለኝ ስለሚሆን አይ ቲንክ ከዚህ በላይ መሄድ የለብንም አይደል? ምንም አቀርበው ማስረጃ የለም ግን እንደዚህ አድርጉት አይ ቲንክ ሎጂካል አይነት ነገር አይደለም ይሄ። ስለዚህ ዩኒት ውስጥ መጽሐፉን ለሰው ሁሉ አይደለም ወይ የጻፈው? ለሰው ሁሉ ሳይሆን ለቤተክርስቲያን ነው የጻፈው። ለቤተክርስቲያን ነው የጻፈው። ወደ ቤተክርስቲያን የቱ ጋር ነው ለሰው ሁሉ ነው የጻፈው የሚለው? ኢየሱስ ክርስቶስ የሞተው ለሰው ሁሉ ነው። ቆይ ሮሜ መልእክት የተጻፈው ለሰዎች ሁሉ ነው። ለዚህ ነው እኔ ኦርቶዶክስ ማታስቀናኝ፣ ካቶሊክ ማታስቀናኝ። በአጭሩ ወደ ኦርቶዶክስ እና ወደ ካቶሊክ መመለስ ወደ ግብፅ መመለስ ነው። የግብፅ ሽንኩርት አልበላም እያልን ወተን መልሶን ወደዛ እንደመሄድ ነው። ኦር ዲቮርስድ ከሆነ ዋይፍ ጋር መልሶ እንደመገናኘት ነው። ኦር መጨረሻውን የምታውቁትን መጽሐፍ መልሶ እንደማንበብ ነው። መጨረሻውን የምታውቁትን መጽሐፍ እኔ አሁን አንድ መጽሐፍ አለ ያው ያነበብኳቸው ምናምንና በቃ አውቃለሁ የትኛው ሀሳብ የትኛው ጋር እንዳለ አውቃለሁ። ስለዚህ እንዲህ ሶስቴ ከገለጥኩ አገኘዋለሁ የቱ ጋር እንዳለ ማለት ነው። ልክ እንደዛ ነው ወደኋላ መመለስ። የምታውቁትን ፊልም ለማየት እንደመሄድ ነው አይደል? የምታውቁትን ፊልም ለማየት እንደገና ለማየት እንደመሄድ ነው። አየን እኮ ቤተሰቦቻችን ኦርቶዶክስ ነበሩ እኮ ናትናኤል ኖን ነው አንድ ጀኔሬሽን ወደኋላ ሁላችንም እኛንን ፔንቴ እኛንን አሁን ትራዲሽናል ፔንቴ የምንባለው እኛንን ወንጌላውያን እኮ እንጂ የእኛ ፋሚሊ እናት አባቶቻችን በሙሉ ኦርቶዶክስ ናቸው ወደኋላ ነበሩ። ኦርቶዶክስ ፋሚሊዎችም አሉኝ አሁን ላይ አሉኝ። የእናቴ እህቶች የአባቴ ወንድሞች ምናምን አሉ። አንድ ጀኔሬሽን እኮ ነው ወደኋላ መሄድ የሚጠበቅብን 30 ዓመትና 40 ዓመት ወደኋላ በሙሉ ተጠራርጎ ወደ 15 እና 17 ሚሊዮን ህዝብ ተጠራርጎ የመጣው እንግዲህ ከኦርቶዶክስ ነው። ስለዚህ ይታወቃል ነው ልምምዱ። መሬት ላይ ያለችው ኦርቶዶክስ እያልኩ ስም የሰጠሁትም ለዛ ነው። መሬት ላይ ያለችውን ስለማቅ ማለት በወዳጆቼ በኩል ይጠሩኛል። እንግዲህ ቤተሰቡ ተያይዘን ያለ ነው። ምንድነው ንቅስ ነው ምናምን እባላለሁ ማለት ነው። እናንተ ምን እንደሆንኩ እያወቃችሁ ለብሎ እንደዚህ የምታደርጉት እና ዝም ብለህ ጸበል ጻድቅ መስና ምናምን እባላለሁ። የምር እባላለሁ። አንዳንዶቹ ጋር ሄዳለሁ። በተለይ አክስቴ ጋር ሲሆን ሄዳለሁ። እንትን ነው የገብርኤል ነው ውሰድ ዳቦ
ያመጡልኛል። የገብርኤል ምናምን ሳምቲንግ ይላሉ። ምንድነው የሚባለው ብዬ ጠይቄያለሁ። ስለ ገብርኤል ሲባል ገብርኤል ምናምን ሳምቲንግ እንደዛ። ከዛ ወስዳለሁ፣ ዳቦን ምናምን ወስዳለሁ፣ ያቺ ቃሪቦ የምትመጣውንም ወስዳለሁ ምናምን። በቃ ኢንቴግሬተር ነን። ዳስ ናት ሪሊጅን ሲጀመር፣ ለዛ አላምንም፣ ባይብል ላይም የለም። ስለዚህ እኔ ዳቦ ኦርቶዶክስ አይደለም፣ መውደዱ ኦርቶዶክስ አይደለም። ምን አገባኝ? ሙስሊም ራሱ አያርደውም ከፈለገ በምሽክ ነው የምናደርገው፣ ችግር የለብንም። እንደዚህ ኢንተግሬተር ሆና መሬት ላይ ያለውን እናውቃለን፣ እምነቱን እናውቃለን። ስለዚህ እኔ አያጓጓኝም ነው ባጭሩ፣ ኮንቨርት ማድረግ ወደዛ። አንዲት ኩላዊት ቤተክርስቲያን የሚል ማስፈራሪያ ምቶ በምንም ተአምር ኮንቨርት ማይንዴን በዛ ሜንታሊቲ ሊይዙ አይችሉም። በዚህ ኦኬ ሊይዙ አይችሉም። እዚች ውስጥ ካልገባችሁ በስተቀር ትጠፋላችሁ። እኔ በጣም ያስቀኝ ማለት ነው የኢትዮጵያው ኦሪየንታል ኦርቶዶክስ፣ እሺ የኢትዮጵያ አይደለም በአጠቃላይ ኦሪየንታል ኦርቶዶክስ ላውራ፣ ኢትዮጵያን ተውና ግብፅንም አርሜኒያንም ምናምን እየከተታችሁ ውሰዱትና ገስዋት ሪሰንት አፕዴት የሆነውን እንትን አላቆም ካለው ክርስቲያንደም ውስጥ ሜን ላይን የሚባለው ኦርቶዶክስ፣ ፕሮቴስታንት እና ካቶሊክ አንድ ላይ ተጨፍልቆ እንደ ክርስትና ተብሎ እየጠራ ማለት ነው። 2.ምናምን ቢሊዮን የሚባለው ሶስቱ ተጨፍልቆ ነው። ተጨፍልቆ ኦሪየንታል ኦርቶዶክስ እኛ ብቻ ነን ትክክል የሚሉት ስንት ፐርሰንት ቢሆኑ ጥሩ ነው ሲገምቱ? እሱ ጭምር ያስቀኛል። እኔ እስኪ ስንት ፐርሰንት ቢሆኑ ጥሩ ነው? ኦሪየንታል ኦርቶዶክስ እነዛ 5ቱ አብያተ ክርስቲያናት የሚባሉት እኛ ብቻ ነን ትክክል፣ በእኛ ውስጥ ካልገባችሁ አልዳናችሁም፣ እኛ ብቻ ምናምን የሚሉት ሜን ላይን ውስጥ ሲሰበሰቡ ስንት ፐርሰንት የሚፈጥሩ ነው ይመስላችሁ? እስቲ ገምቱ። አንዳንዴ ቀልዳቸው እኮ በጣም ነው የሚያስቀው። ኑ እውነተኛ አይቶ ሆኖ እንትና 30%። ሙለር ትቀልዳለህ አንተ፣ ሂሳብ አልተማርክም እንዴ? ትቀልዳለህ በጣም ዋቤቶ፣ አንተም ትቀልዳለህ በጣም። እሺ የሀገር ውስጡ አይደለም አጠቃላይ ግብፅን ጨምራችሁ፣ ኤርትራን ጨምራችሁ፣ አርሜኒያን ጨምራችሁ፣ ሌላውን በጣም ነው የሚያስቀው። ሂዱና ቼክ አድርጉ። በጣም ማክሲማም ጣሪያውን ሊያዝላችሁና 10 የሚለውን 10% አይሞሉም። አይገርምም? ማክሲማም ጣሪያ ሊያዝላችሁ የሆነ ሳለ 2% ተብሎ እንደሚወራ ነው የማውቀው እኔ። ከዛ የሆነ ሳለ ሰምቻለሁ 4% ሆነዋል አሁን የሚባል ነገር። በጣም ማክሲማም አድርጌ ሊያዝላችሁ 10% አድርጌ ሊያዝላችሁ። ከመቶ 10% ያዙ። ከመቶ አማኞች መካከል 10ሩ ብቻ ናቸው እኛ ትክክል ብለው ሲደሰኩሩ እኛ ብቻ ነን እኛዎቹ 10ሮቹ ማለት ነው 1 2 3 4 5 10 አለና እኛ ብቻ ነን መንግስተ ሰማያት የምንሄዱት። እናንተ 80ዎቹ ካቶሊክ ውስጥ ያላችሁ፣ ኢስተርን ኦርቶዶክስ ውስጥ ያላችሁ፣ ፕሮቴስታንት ውስጥ ያላችሁ አልዳናችሁም። እነዚህንና መሰል ቀልዶች 85:42 ላይ የስ ብለው ይላኩ ማለት አሁን በዚህ ሰዓት ነው። እነዚህንና መሰል ለሆኑ ቀልዶች ያማን። ስለዚህ የኛዎቹ አይነት ልዩነቶች ላይ ሲመጣ የስ ምንም በምንም ታምር ቡድን መስርተን የምንጨቃጨቅባቸው አይደሉም። ኦኬ እኔ አሁን በልሳን ጉዳይ ላይ የኔ አቋም ስለሚታወቅ ማለት ነው። በትንቢት ጉዳይ ላይ ሂሊንግ ላይ ሌሎች ላይ እንደዚህ ነው ያለው። ኢንተርፕሬቴሽን ልዩነት ያለባቸው ቦታዎች ላይ they are not damnable። እንዲህ ስላላመንክ ጠፍተሃል፣ እንዲህ ስላላመንክ አልዳንክም የሚያስብል አንድም አይነት ኢንተርፕሬቴሽን የለም። እነሱ ጋር አሁን የሚያስቅ ነገር አለ። እኛ ጋር እንዲኖር የማይፈልጉ እነሱ ጋር ግን ያለ ቀኖናና ዶግማ ይላሉ። ቀኖናና ዶግማ ከዛ እስከኛ ጋር ሲከራከሩ ብዙ ጊዜ ምንድነው የሚሉት? ዶግማ አይደለም አስተምሮ አይደለም ይላሉ። ማን ነው ልሳን አስተምሮ ነው ያለው? ዶግማ ነው ያለው ማን ነው? ልሳን ፕሮቴስታንት ውስጥ ማይነካ ከተነካ በቃ ክርስቲያን አይደለም የሚያስብል ነው ልሳን እና የትንቢት ጉዳይ ብሎ የትኛው የፕሮቴስታንት ካቴኪዝምና ኮንፌሽን ነው ያስቀመጠልን? የትኛው ፕሮቴስታንት ስኮላር ነው ይሄንን ካልተቀበልክ እንደ ወንጌላዊማ አንቀጥልም ብሎ የጻፈልህ ማን ነው? የለም። እንደ ወንጌላዊ አይቀጠልም የተባለው ሶላዎችን የካድክ ጊዜ ነው። እንደ ወንጌላዊ አማኝ አትቆጠርም የተባልከው
እነዛን ካታኪዝሞችን እነዛን ኮንፌሽኖችን ሂስቶሪካል የሆነውን ነገር ያልተቀበልክ እንደሆነ ነው ተብሎ ነው የተቀመጠው። ስለዚህ ሲከሱን በሌለ ነገር ላይ መጀመሪያ ቅድመ ልባዊ አስቀምጠው ፕሪሳፖዚሽን አስቀምጠው ከዛ በኋላ ነው መልሶ የሚከሱን። እነሱ ጋር ቆነናና ዶግማ ብለው በዚህ ላይ ብንለያዩም ችግር የለውም ይላሉ። እኛ ጋር ብንለያይ ደግሞ ሁሉም ላይ ምንም ነገር ላይ ተለያይ ችግር አለው። አሁን ሰሞኑን እያበጣበጣቸው ያለው ማለት ነው ማርያም ውርስ ኃጢአት አለባት የለባትም ቢጠየቁ ዶግማ አይደለም ይላሉ፣ ግን ያስገድላል እያሉ ሲያወሩ ሰምታችኋል? ሰምታል? አማኒ ማርያም ኃጢአት አለባት ብሎ ማለት ያስወግራል እያሉ ነበረ። ሰምታችኋል? ይሄንን እስቲ የሰማችሁ አንዳንድ ቁጥር ጻፉ። ያስገድላል። ዶግማ ካልሆነ ለምን ያስገድላል? ማርያም ኃጢአት አለባት የለባትም ህይወት ላይ ምን የሚጨምር ነገር አለ? ህይወት ላይ የሚጨምር ምን አለ? ማርያም ኃጢአት ይኑርባት አይኑርባት ከሁለት አንዱን ብታምን እንደ አንድ ኦርቶዶክሳዊ ትድናለህ አይደል? ምንም አትሆንም። አለባት ብለህ ብታምንም ትድናለህ፣ የለባትም ብለህ ብታምን የአመለካከት ጉዳይ ነው ብለህ ለምን አላለፍክም? ለምን ያስወግራል አልክ? ቁጭ ብለን እየሰማን ነበረ። ከዛ ያመጡላችኋል ሊቃውንት የተባሉትን በሙሉ ጥንተ አብሶ ላይ ያላችሁ አቋም እኔ ደስ ይለኛል። ዲያቆን ሕዝቅያስ I will be forever grateful ያቺ ንግግር ማለት ነው። መቼም አይመልሳትም፣ መቼም አይመልሳትም። አዶኖ እሱ ሲናገር እንደነበረው ልናገር ወይስ በራሴ ድምፅ ልናገር? ዲያቆን ሕዝቅያስ ሲናገር እንደነበረው ልናገር ወይስ በእኔ ድምፅ ልናገር? በአንተ ድምፅ የምትሉ አንዳንድ ቁጥር ጻፉ። በራስ ድምፅ የምትሉ ሁለት ቁጥር ጻፉ። ደጋግሜ ስላየሁት ያስቀኛል ማለት ነው። ተውት፣ ኢሚቴት ማድረጉ ምንም ጥቅም የለውም። ተውት። ኤኒዌይስ ትንሽ ገርበብ አደርገዋለሁ። ስሙ፣ እንደዚህ ነው የተባለው። እባካጭሽ ዞር ብዬ ነው የዚህ ልጅ ጉዳይ ያው የአክሊልም ማለት ነው የዚህ ልጅ ጉዳይ መፍታት የማትችሉ ከሆነ የእናንተ ክህነት የእናንተ ድቁና ምን ያደርጋል? ጥንተ አብሶን በተመለከተ ለ21 ሊቃውንት ቤተ ክርስቲያን ጽፌላችኋለሁ። 21ዱም የተለያየ መልስ ነው የሰጡኝ። ሀያ አንዱም በጥንተ አብሶ ላይ የተለያየ መልስ ነው የሰጡኝ። ስለዚህ ኦሪጂናል ሲል ላይ ማርያን ዶግማ እንበለው፣ ማርያን ዶግማ ነው የሚባለው፣ ስሙ እንደዛ ነው። ባይዘ እሺ፣ ሜሪዮሎጂ ዶግማውን ተውት። ዶግማ አድርገው ካቶሊኮቹ ስለሚያስገቡ ማለት ነው። ካቶሊኮቹ ስለሚያስገቡ ማርያን ዶግማ ነው የሚሉት ካቶሊኮቹ። ሲጀመር ዶግማ ነው ካቶሊኮች ጋር፣ ሜሪዮሎጂ ነው የሚሉት ኢስተርን ኦርቶዶክሶቹ ማለት ነው። ኦኬ። ስለዚህ ሜሪዮሎጂ ላይ የተለያየ አመለካከት አላችሁ። ጥንተ አብሶ ላይ የተለያየ ለ21 ሊቃውንት ተጠይቀው 21ዱም 21 ነገር ነው የመለሱት። ዋው አሜዚንግ። እኛ ጋር ብትመጡ ሪፎርመር ጋር፣ አንግሊካን ጋር፣ ባፕቲስት ጋር፣ ፕሬስቢቴሪያ ጋር ብላ እመኑኝ አንድ አይነት መልስ ነው የሚሰጡት። ኦሪጂናል ሲል ላይ ምንድን ነው የሚታመነው በአንግሊካን ምናምን ብትሉ ማለት ሁላችንም አንድ አይነት ነው የምንመልሰው። ትሪኒቲን ብትጠይቁን አንድ አይነት ነው የምንመልሰው። ኔቸር ኦፍ ክራይስትን ብትጠይቁን አንድ አይነት፣ ሁሉንም ዲኖሚኔሽኖች አንድ አይነት ነው የሚመለሰው። 21 የእኛን ስኮላሮች ብትጠይቁ 21ዱም አንድ አይነት ነገር ነው የሚመልሱላችሁ። እና አሰክሱን እየመጣችሁ አንዲት ኩላዊት ነን ከኛ ውጭ ከሆነ ከኛ ውጭ ለአሳር ምናምን አትበለኝ። በቃ አታስፈራራኝ። እኔ በክርስቶስ ኢየሱስ ያመንኩ የልጁን መልክ ለመምሰል በተሰጠኝ ጸጋ የምታትር ጌታ ኢየሱስ ክርስቶስን ከልቤ የምወደው
ኦኬ ነፍሴን ለእሱ አሳልፌ ለመስጠት የተዘጋጀው እርሱን ለማወቅና እሱን ለማሳወቅ የምተጋ በእርሱን ማምን ነኝ። ኦኬ እና ይሄ በፖለቲካል ኮሬክትነስ በቃ እንደዚህ አንድ አይነት ምናምን በሚል ነገር ፖለቲካ ሊሰሩ ይሞክራሉ። የለም ፖለቲካችሁ እስከ ዛሬዋ ቀን አሁን ላይቭ ሆኜ ሌላ ላይቭ አለ እዛ ጋር እየተወጫጨቁ ያሉበት ባይዞ እንደነሱ ስላልሆንን ቤንዚን አናርከፈክፍም እኛ። ባለፈው የእኛ ላይ ግን ሲያርከፈክፉ ነበር እነሱ። እንደነሱ ስላልሆንን ቁጭ ብለን እገሌ እንደዚህ አለ እገሌ እንደዚህ አለ አንልም። እዛው ይጨርሱትና ያው ሙዳቸው ተከንቶ የእኛን ሙዱላ ከንተዋል። የምር በቃ ተመቷል፣ ሙዱ ተመቷል። ምን ብሎ ያወሩ? እኛ ተዘጋጅተን እየጠበቅን ያለ ነው ወንድሞች ማለት ነው። የሆነ ነገር ቢሉ ኦልሬዲ የሰጡት ክፍተት ስላለ ያኛውን ይዘን መተን ነው የምንሟገተው። ስንሟገት ኦኬ ስንሟገት ኦልሬዲ በያዝነው ነጥብ አናጋግልም፣ እንትን አንልም፣ አናጮህም። ሀሳቡን ግን ምንም እንደማይታወቅ አድርጋችሁ ልትመጡ ካሰባችሁ ወይ ነው እንዴት መልስ መስጠት እንዳለብን። ግን ሙዳችን ተገንቷል። ምንም እነሱ ቪዲዮ ስለማይሰሩ እኛም አንሰራም። ግን ያው እስቲ ዝም ብለን ሞዴሬት የሆኑ ቪዲዮዎችን ለመስራት እያሰብኩ ነው ያለሁት ከማነባቸው ነገሮች ላይ ተነስቶ ማለት ነው። ምመክራችሁ በቃ ትንሽ ካወኳት ነገር ምመክራችሁ ወንጌላውያን አማኞች ሜል ላይን ኦኬ፣ ሜል ላይን ሁኑ። ይሄ ወደኋላ የሚመዘዝ ነገር ከሌላቸው አብያተ ክርስቲያናት ውጡና ትራዲሽናል ወደሆኑት ግቡ። ኮንፌሽን ያላቸው ወደኋላ ኦኬ፣ ስርዓት መመሪያ እናምናለን እናስተምራለን ወዳላቸው ወደዛ ገቡ። ላይክ ሉትራን ሁኑ፣ መካነ ኢየሱስ ቸርች፣ ፕሬስቢቴሪያን ሁኑ፣ አንግሊካን ሁኑ፣ ሪፎርምድ ሁኑ። እነዚህ ናቸው ሜል ላይን የሚባሉት። ኦኬ ሌላም ወደኋላ እንትን ማለት እንችላለን። ዌስሊያን ምናምን በቃ ግግም ያለ አርሜኒያን መሆን ከፈለጋቸው ማለት ዌስሊያን ሁኑ። ለምን? ስትራክቸር አላቸው። ምንም ነገር ቢያወሩ ይኸው እንደዚህ ነው የሚታመነው ወደኋላ ማለት ይችላሉ። እገሌ ኢንተርናሽናል ቸርች ከሄድክ አፎስትል እንደዚህ አላለም ነው የምትባለው። ምንም ሪፈራንስ የለም። ኦኬ ፕሮፌት እንደዚህ አላለም ነው የምትባለው። ሌላ አውቶሪቲ የለም። ስለዚህ ትራዲሽናል ወደሆኑት ክሬድና ኮንፌሽን ካቴኪዝም ወዳላቸው ወደ እነዚያ ሜል ላይ በቃ ይመቸናል። እኛ አሁን ቀጥሎ ፖለቲክሱ በጣም ነው የሚመቸው። አታክ ለማድረግም ይመቸናል። ለምን? በቃ አሁን ባለፈው እንደገባ ነው ማለት ነው። ጆ ገባ ሉትራኑ ነው፣ እኔ ገባው ሪፎርምድ ባፕቲስት ሆኜ፣ ሸልፈኛው ገባ እንደ ምንድነው ፕሬስቢቴሪያኑ ነው፣ ቃል ገባ እንደ ሚኒዮናይቶ ነው። ከዛስ በቃ ኢንተርፕሪቴሽናችን ይሄ ነው። ምንም አያጣላንም። እንዲህ እያወራን እያስረዳን ሄድን ማለት የሚመዘዝ ነገር ስላለ ወደኋላ ይሄንን እናምናለን እናስተምራለን የሚባል ነገር ስላለ ኦኬ። ከዛ ውጭ ያላችሁ ከ100 ዓመት ወዲህ 50 ዓመት ወዲህ እና ገሌ ኢንተርናሽናል እንትና ቤተሰብ የመሰረተው ምናምን ውስጥ you are in danger። አልዳናችሁም፣ ጠፍታችኋል አይደለም ባይዞ ግን የሆነ አሮ ነው ሴንስ ኦፍ ሴኩሪቲ ይሰማችኋል ብዬ አላስብም። ኦኬ ሴንስ ኦፍ ሴኩሪቲ ይኖራችኋል ብዬ አላስብም። ሶ ኮንፌሽናል ወደሆኑ ቸርቾች ግቡ። ኮንፌሽናል ይቀለናል እንትን ለማለት አምብሬላውን ሰፋ አድርገን ለማውራት ይመቸናል። እየመጡ የሚለጠፉብንን ሂዱቱ ሲጀመር እንደዚህ ማታምኑ ከሆነ ዩ አር ናት ኢቫንጀሊካል ለማለት ይመቸናል። ኮንፌሽናል የሆነውን የምናጠናክር ከሆነ ኤፊ ያረሰውም ያው ዝም ብዬ ስለሚታወቅ ልዝለለው ብዬ ነው። ይህን ይመስላልና መብራት አለ አይደል? ከባድ ነው መቼስ ላይት። አሁን ችግሩ ኢንሴክቶች ይሰባሰባሉ። አሁን ያናደሱ ነው። ስለዚህ we have to finish up ይሄኛውን ሴሽን መጨረስ አለብን ይመስለኛል። እና አይ ቲንክ ሳልዘጋጅ ነው የምገባው። እንደዚህ አሁን ቅድም ተዘጋጅቼ የመጣሁት የአርሲስ ፕሮብለም ነበረ። ናው ዳትስ ኤ ጉድ ኩዌስችን የሚለው መጽሐፍ ውስጥ
ትንሽ አርቲክሎች አሉና እነሱን ለማንበብ ነበር የገባሁት። ከዛ ኦንሊ ጂሰስ ገባ። ከዛ ሌሎች ጥያቄ ጠየቁ እያለ ነው የቀጠለው። ያሰብኩትም እንደዛው ነው፣ እንደዛ እንደሚሆን ነው ያሰብኩት። ተዘጋጅቼ ሌክቸር ለማድረግ የማስባቸውን ነገሮች ስቲል ነው ኦርጋናይዝ እያደረኩ ነው ያለሁት። አለ በጌታ ፊት የምነግራቸው ማለት ነው አለ። በቃ በስርዓቱ ገብተን እንዲና እንዲ ነው እያልን ሌክቸር እያደረግን የምናወራቸው ነገሮች አሉ። የራእዩን እዛው ዩቲዩብ ላይ ነው የሚጨርሰው። እዚህ ላይ አላስተምርም። በስርዓቱ ቀርጬ ጥርት ያለ ወደ ጎን ሆሪዞንታል፣ ባለፈው እዩ ጩፋ ላይ የሰራሁት ቪዲዮ አይነት ነገር ማለት ነው እዛ ዩቲዩብ ላይ ያለው። ስለዚህ ሆሪዞንታል የሆነ ጥርት ያለ ክሊር የሆነ ቪዲዮ አርጌ ነው የራእዩን የሚጨርስላችሁ እስከ ምዕራፍ 22 ያለው። ከዛ ሌክቸር ዋይዝ የሆኑ ነገሮችንም ሞር ዩቲዩብ ላይ ፎከስ ማድረግ ይመስለኛል። እዛ ሄዳችሁ ሰብስክራይብ አድርጉ። አይመችም እዚህ ቁጭ ብሎ ለማውራት ባክ ኤንድ ፎርዝ ያሉ ኖት እየወሰዱ እንትን ለማለት ሊጠቅም ይችላል። ለኢንጌጅመንት ግን አይሆንም። ምክንያቱም በጣም ብዙ ሰው ነው ያለው፣ በጣም ብዙ ሀሳብ ነው ሊነሳ የሚችለው። ኦኬ ሰው እንደዛ ነው። ሙለር ዩቲዩብ እንትን እዛ ፕሮፋይል ውስጥ ገባና ሊንክ አለ፣ ሊንኩን ንካ ይመጣልሃል። ዩቲዩብ እና ኢንስታግራም የሚል ከዛ ላይ ማግኘት ትችላላችሁ። እዚሁ ቲክቶክ ላይ አለ። ያ አፖሎጊያ የሚለው ስሜ ተቀይሯል፣ አይታችኋል። ዩዘር ኔሙን ስቀይር ሳላቅ ምንድነው ዩዘር ኔም እና ኔም የሚል አለ መሰለኝና እሱን ስቀይር ሳላቅ ለካ ዋናውን ቀየርኩት። ይኸው እንዳለ ስሞል ሌተር በሙሉ አፖሎጊያ አድርጎ አስቀመጠ። ነገ ነው መቀየር የምችለው፣ ነገ አስተካክለዋለሁ። በአማርኛውና በግሪክ ያለው ማለት ነው። ሰርች ለማድረግ አይመችም። አሁን እንደዚህ ሲሆን አፖሎጊያ ብቻ ሲሆን በአማርኛ ምናምን ከሌለው ሰርች አድርጎ ለማግኘት አይመችም። ይህን ይመስላል። ጸጋና ሰላም ይብዛላችሁ።